ስሜ ኢንጂነር ናትናኤል ጫላ ይባላል። በአዲስ አበባ ትራንስፖርት ቢሮ የትራንስፖርት መሰረተ ልማት ዳይሬክተር ነኝ። ዛሬ እንግዲህ አብረን ቆይታ የምናደርግ ይሆናል። በከተማ አስተዳደሩ በአዲስ አበባ ትራንስፖርት ቢሮ የለሙ የተለያዩ የትራንስፖርት መሰረተ ልማቶችን አብረን የምንጎበኝ ይሆናል። ከነዚህም ሸጎሌ አውቶቡስ ዴፖ፣ መርካቶ የከተማ አውቶቡስ ተርሚናል እና ሜክሲኮ አካባቢ የሚገኙ በኮሪደር ልማቱ የለሙ ተርሚናሎችን በጋራ የምንመለከት ይሆናል። አሁን የምንገኘው የሸጎሌ አውቶቡስ ዲፖ ነው። እዚህ የሸጎሌ አውቶቡስ ዲፖ ላይ እንግዲህ በዋናነት ወደ 9 የሚሆኑ ብሎኮች አሉ። እነዚህ 9 ብሎኮች አንዱ የአስተዳደር ህንፃ ወይም ቢሮ ነው። ሁለተኛው የጥገና ማዕከል ነው። ሌሎቹ ደግሞ የነዳጅ ማደያ አለ፣ የእጥበት ማዕከል እንዲሁም ደግሞ የተለያዩ አገልግሎት የሚሰጥባቸው እንዲሁም አሁን ከጀርባ ያለው የአውቶቡስ ማቆሚያ አለ። በአንዴ እስከ 300 አውቶቡሶችን ማስተናገድ የሚችል ማለት ነው። ይሄ ፕሮጀክት እንግዲህ ሲሰራ በዋናነት አስቀድሞ የነበረውን ያረጀ ወይም ደግሞ አሮጌ የነበረ የአውቶቡስ ዴፖ ነበረ። ቀድሞውንም የነበረው በቀድሞ በአንበሳ ከተማ አውቶቡስ ድርጅት ስር የነበረ ነው። በዚህ ውስጥ እንግዲህ የጥገና ማዕከሉን በጣም አሮጌ ነበረ፣ በቆርቆሮና በእንጨት የተሰራ ነበረ። ለረጅም ለ50 ለ60 ዓመታት የቆየ ዴፖ ነው። ስለዚህ ያንን አውቶቡስ ዴፖ በዘመናዊነት በተደራጀ መልኩ በተሻለ መልኩ የከተማ አውቶቡስ አገልግሎት የተሻለ በተደራሽ ደህንነቱ የተጠበቀና ዘመናዊ ይሆን ዘንድ ከተማ አስተዳደሩ ትኩረት ሰጥቶ ተሰርቶ እንግዲህ በዚህ በለውጥ ዓመታት ተጠናቆ አገልግሎት እየሰጠ ነው። አሁን የምንገኝበት የአውቶቡስ የጥገና ማዕከል የምንለው ወይም ሜንቴናንስ ብሎክ ነው። እዚህ ላይ በአንዴ እንግዲህ 19 አውቶቡሶችን የጥገና ስራ በአንዴ ማከናወን ይቻላል እዚህ ጥገና ማዕከል ውስጥ። ሌላው እዚህ ጥገና ማዕከል ውስጥ እንግዲህ እንደ መሳሪያ የተሟሉ እቃዎች አንዱ የኤር ኮምፕረሰር ሲስተም ነው። የተለያዩ ሃይድሮሊክ ስራዎች የሚሰሩበት ከጎማና ከተለያዩ ስራዎች ጋር የሚሰራበት አንድ ማሽን አለ፣ ኤር ኮምፕረሰር ሲስተም። በሁለተኛ ደረጃ ደግሞ የምናገኘው ኤግዞስት ጋዝ ኮሌክሽን ሲስተም የምንለው ወይም ከአውቶቡሱ የጭስ ብክለት ጋር በተገናኘ ያንን ለማስወገድ የምንጠቀምበት መሳሪያ አለ። ሌላ ደግሞ የአገለገሉ ዘይቶች ወይም ሞልድ ኦይል የምንለውን የኢንጂን ኦይልን ያን የምናስወግድበት የተቃጠለ ዘይት ማስወገጃ ሲስተም አለ ማለት ነው። በዋናነት እነዚህ ሶስቱ አሉ። ሌላው ከህንፃ አስተዳደር ጋር በተገናኘ የስሞክ ዲቴክተር የምንላቸው አሉ። እሳት ቢነሳ ዲቴክት የሚያደርጉ መሳሪያዎች አሉ። እንዲሁም ደግሞ የእሳት አደጋ መከላከያ የውሃ ማጥፊያ መሳሪያዎች አሉ ማለት ነው። በዋናነት ይሄንን አገልግሎት ይዞ እየተጠቀመ ያለ ነው። እንግዲህ እዚህ ጥገና ማዕከል ውስጥ በዋናነት የጥገና ቦታ አለ፣ የቢሮ ቦታዎች አሉ፣ አገልግሎት የሚሰጥበት ማሽን ሩሞች አሉ፣ የተለያዩ ሰርቪሶች የሚሰጥበት አለ። ከዛ በተጨማሪ እንግዲህ የጥገና ማዕከል እንግዲህ ከተጠናቀቀ በኋላ የተለያዩ መሳሪያዎችን ለዚህ ጥገና ማዕከል ማሟያ የሚሆኑ ወርክሾፕ ቱልስ እና ኢኩዊፕመንት የምንላቸውን ግዢዎች በአዲስ አበባ ትራንስፖርት ቢሮ በኩል ተከናውኖ ስለዚህም የከተማ አውቶቡስ አገልግሎት ድርጅትን የአውቶቡስ ጥገናና የደህንነትን አገልግሎት በአንድ ደረጃ ከፍ የሚያደርግ ይሆናል ብለን እንጠብቃለን። የአውቶቡስ ዲፖ ሌላ ተጨማሪ ቅድም ከገለጽናቸው የሚሰጠው ተጨማሪ አገልግሎት አንዱ የማጠቢያ ነው፣ የአውቶቡስ እጥበት ነው። ይሄ አውቶቡስ እጥበት እንግዲህ የሁለት ማሽኖች አሉ። የውጭ አካላቱና ከስር ደግሞ ይታጠባል አውቶቡሱ። ስለዚህ እነዚህ ሁለት አውቶማቲክ ማሽኖች ናቸው ምስሉ ላይ እንደምትመለከቱት። እነዚህ የአውቶቡስ እጥበት ማሽኖች እንግዲህ አውቶቡሶቻችን ንጽህናቸው እንዲጠበቅ ያደርጋሉ። ከነዚህ ሁለቱ አውቶቡስ ማጠቢያ ማሽኖች አንደኛው ሁለቱም ደብል ዴከር የምንላቸውን ወይም ተደራራቢ አውቶቡሶች የምንላቸውን እስከ 4 ሜትር ከ20 የሚሆኑትን አውቶቡስ የሚያጠብ ደረጃ ማጠብ የሚችል ማሽን ነው። እንግዲህ እዚህ አውቶቡስ እጥበት ላይ በዋናነት የሚነሳው ነገር ሁለት ነገሮች ናቸው። አንዱ ውሃውን የውሃ ሶርስ ምንድነው የሚለው ነው። ውሃ ሶርስ እንግዲህ እንደምታውቁት አንድ አውቶቡስ ከ300 እስከ 400 ሊትር በላይ ኮንሱም ያደርጋል ወይም ይወስዳል። ስለዚህ ይሄን አውቶቡስ ደግሞ የውሃ እጥበት ለማከናወን ውሃውን ከከተማ አስተዳደሩ የውሃ ፍሳሽ ሳይሆን ከጉድጓድ ውሃ ነው የምንጠቀመው። የጉድጓድ ውሃ ወጥቶ ያ ጉድጓድ ውሃ በሰዓት ከ8 እስከ 10 ሺህ ሊትር ፓምፕ የሚያደርግ የጉድጓድ ውሃ አለ። ይሄ ጉድጓድ ውሃ ከዛ ወጥቶ ይታጠባል፣ እጥበት ላይ ይውላል። ከዛ ደግሞ የታጠበው ውሃ ደግሞ ከ70 እስከ 80% ደግሞ ሪሳይክል አድርጎ
ሪሳይክሊንግ አለ፣ ዋተር ሪሳይክሊንግ ፕላንት አለው። ያ ሪሳይክል አድርጎ መልሰን ውሃውን የምንጠቀምበት የራሱ ሲስተም አለው ማለት ነው። ስለዚህ ውሃ ኮንሰርቭ አድርገን ነው የምንጠቀመው። ከጀርባ የምትመለከቱት የነዳጅ ማደያ በአንዴ 4 አውቶቡሶችን እና ከዛ በላይ ማስተናገድ የሚችል ዘመናዊ የነዳጅ ማደያ ነው። ይሄ ነዳጅ ማደያ እንግዲህ እስከ 8 ተሽከርካሪዎችን ማስተናገድ የሚችል ነዳጅ ማደያ ነው። የነዳጅ ማደያው ፓምፕ ካፓሲቲ ከ90 እስከ 120 ሊትር በደቂቃ መቅዳት የሚችል ነው። ደህንነቱ የተጠበቀ ነው። በእንደዚህ በሚያምር ሁኔታ የተሰራ የነዳጅ ማደያ ነው። ስለዚህ አውቶቡሶቻችን ከተማ ላይ ወጥተው ነዳጅ ሳይሆን እዚሁ የራሳቸው የነዳጅ ማደያ አላቸው ማለት ነው። በፊት የነበረው እንደምታዩት በፊት የጋራዡ በቆርቆሮ ምናምን ነበር። እንደዚህኛው አስፋልት አልነበረ ብለን እንትን ነበር እና ጠቅላላ ያለው እንትን ነው ኮረኮንች ነው እና አቧራና ጭቃ ነው የነበረው። በዝናብ ሰዓት ስራ እያቆምን ነበር የምንሰራው። አሁን ግን ቤቱ ጥሩ ስለሰራ በመኪና ውስጥ እንደፈለገን እንሰራለን። ሸጎሌ ጊፖ መጀመሪያ በጣም ኮረት አቧራ ለመኪኖች የማይመች፣ በክረምት ሰዓት ደግሞ መኪኖችን ጭቃ እየያዘ ወደ መስመር ለመውጣት ጭቃ ይዞብን ረጅም ሰዓት እሱን ለማስለቀቅ እየታገልን ሰዓት ሁሉ በጊዜ ለመውጣት ይፈጅብን ነበር። አሁን ከተሰራ በኋላ በጣም ዘመናዊ ነው፣ ምቹ ነው። ያው ቀልጣፋ አገልግሎት የሰጠን። ጫካ ነበረ፣ እንደውም የቀበሮች መንደር ነበር። በየመኪናው ውስጥ ቀበሮ ነበር የሚያድርበት እና ጫካ ነበር፣ በጣም ጫካ ነበር። ያው ነው አቧራ ነበር። ሸጎሌ ዲፖ ከ2010 በፊት እንደዚህ አልነበረም። አሁን ዘምኗል። ለስራ ምቹ አልነበረም። ቢሮም እንደዛው። ቢሮም ከዚህ በፊት ጠባብ በላሜራ የተሰራ በቆርቆሮ የተሰራ እንደዚህ ነበር ቢሮዎቹ። አሁን ያው እንደምታዩ ህንፃው ዘመናዊ ነው፣ ምቹ ነው ለሁሉም ነገር እና አሁን እንደምታዩ በዚህ ልክ ማደያውን ብትይ፣ ቴክኒክ ጋራዡን ብትይ፣ የአስተዳደር ቢሮዎችን አጠቃላይ ግቢ ውስጥ ያለው እንትን ዘምኗል። እኛ ለንጽህና ለጥሩ ነገሮች ተዝራንተን እንድንሰራ አድርጎናል። መኪናው በጥሩ ቦታ ይቆማል፣ ደህና ቦታ እኛም ተኝተን እንሰራለን። ምቹ ነው ለማድረግ ተደርጎልናል። እኔ አሁን ባለሁበት ስራ ላይ አንድ ገራጁ ዘመናዊ ነው። መካኒኩ እንደ ልብ ከስር ጉድጓዱ የተመቸ ነው። ሰራተኛውም ለጤናው ምቹ ነው። አዋራ የለም፣ ጭቃ የለም፣ ዝናብ አይገባም። በጣም ዘመናዊ ነው። ዘና ብለን ነው የምንሰራው። የመኪናው ጭስ ራሱ በፊት መኪና ጭሱ እየጨሰብሽ ነው። አሁን እንትኑ ጭስ ማፈኛ አለው ወደ ላይ የሚወጣ እሱ ተከቶ ጭስ የማይነካው ሰራተኛው በጥሩ ሁኔታ እየሰራ ነው። ለስራ ቅልጥፍና በጣም ምቹ ነው። ለውጥም አለው፣ ለውጥ አለው። ለእኛ ደህና ነው። ነዳጅ እንደ ድሮ አይደለም። ሙሉና ጎዶሎ የሚባል ቁጥር አለ። አሁን ሙሉ ቁጥሩን ሾፌሮች ይቀዳሉ ማታ፣ ጎዶሎ የሆነውን ደግሞ የሌሊት አገልግሎት የሚሰሩ ሾፌሮች አሉ፣ እነሱ ይቀዳሉ። በፊት ግን የሚቀዳው ሌሊቱን ሙሉ ነው። ለሌሊት አገልግሎት ሰራተኞች ብቻ ነበር የሚቀዳው። በጣም አስቀያሚ ነበር። የነበሩት 2 ታንከሮች ናቸው። አሁን ደህና ነው። እንግዲህ ቢያንስ ወደ 6 ታንከር ነው መሰለኝ አሁን ያለው። ጥሩ ነው። ለውጡ በጣም ቆንጆ ነው። ግቢውን ራሱን ስታይ በቃ የስራ ፍላጎት ይጨምራል። ከድሮ የተሻለ ነው። በፊት የነበረው ኋላ ቀር አሰራር ነበር። አሁን ጠቅላላ ኮምፒውተራይዝድ ነው። ሁሉም በየቢሮ የተማረን። በተለይ ከሪፎርሙ ወደዚህ ሁሉም ነገር በጣም ተለውጧል። 100% ማለት ይቻላል። ቀልጣፋ ዘመናዊ አሰራር እንዲኖር ያደርጋል። እንግዲህ ከተማችን በርካታ ህዝብ ነው እንግዲህ እኛ ድርጅት ባሶች የሚያመላልሱት ይህን የበለጠ ዘመናዊ ሆኖ ቀልጣፋ ፈጣን ሆኖ እንዴት ያደርገዋል። አሁን የምንገኘው መርካቶ የከተማ አውቶቡስ ተርሚናል። ይሄ እንግዲህ በ2013 ዓ.ም በክብርት ከንቲባ ተመርቆ አገልግሎት እየሰጠ ያለ ዘመናዊ ተርሚናል ነው። እንደምታዩት 2 ወለል ላይ ነው። አሁን የምንገኘው ግራውንድ ወለል ላይ ነው። እታች ቤዝመንት አለው። በ2 ወለሎች ላይ በአንዴ 20 አውቶቡሶችን ያስተናግዳል። ወደ 4125 ካሬ ሜትር ላይ ያረፈ ነው። ሁለቱም ቤዝመንት እና ግራውንድ ላይ ያሉት የራሳቸው መግቢያ መውጫ አላቸው። ምን አገልግሎት ይሰጣል የሚለውን ለመጥቀስ ያህል አንዱ እዚህ አሁን የምገኝበት ከጀርባ የምትመለከቱት የአውቶቡስ መጠበቂያ ቦታ ወይ ዌቲንግ ኤሪያ እንለዋለን። ይሄ ዌቲንግ ኤሪያ እንግዲህ ተሳፋሪዎች በተመቻቸ ሁኔታ አገልግሎት የሚያገኙበት ነው። ቁጭ ብለው አውቶቡሶች እስኪመጡ ድረስ የሚጠብቁበት ቦታ ነው።
ሌላው ደግሞ የመጸዳጃ ቤት አገልግሎት፣ የተለያዩ ሌሎች አገልግሎት የቢሮ አገልግሎት የሚሰጥባቸው ክፍሎች አሉ። በተጨማሪም እንግዲህ አውቶቡስ ተርሚናል ምን ለየት ያደርገዋል የሚለው አንዱ ቅድም የተመለከትነው የሲሲቲቪ ካሜራ ሲስተም ወይም የደህንነት መጠበቂያ መቆጣጠሪያ ሲስተማችን ነው። እንግዲህ በዛ አገልግሎቱ ደግሞ ደህንነቱ የተጠበቀና ዘመናዊነቱ የተጠበቀ እንዲሆን አንድ ይሰራል። ሌላው ደግሞ ፐብሊክ አድሬስ ሲስተም የምንለው ደግሞ መረጃዎች ለተሳፋሪዎች የተለያዩ መረጃዎችን የሚሰጥበት ማስታወቂያዎች የመሳሰሉትን ደግሞ በአደጋም ጊዜ ደግሞ የተለያዩ መረጃዎችን የሚሰጥበት የራሱ ሳውንድ ሲስተም አለው ማለት ነው። በዚህ ደረጃ እንግዲህ አገልግሎቱ ይሰጣል። ዘመናዊነትን ከሚገልጹት ይሄ ነው። ሌላው በዋናነት በቅርብ አገልግሎት መስጠት የጀመረው ፓሴንጀር ኢንፎርሜሽን ሲስተም የምንለው የተሳፋሪዎች የመረጃ መስጫ ስርዓት ነው። ይህም ደግሞ በተለያዩ ስክሪኖች ከ44 በላይ በሮች አሉ። በእያንዳንዱ በር ላይ አውቶቡሱ መች ሰዓት ይደርሳል፣ ምን ያህል ይቀረዋል፣ የትኛው አውቶቡስ ምን ሰዓት ይደርሳል የሚለው ያንን ለተሳፋሪዎች መረጃ ይሰጣል ማለት ነው። በድምፅም በምስልም እንደምታዩት ምስሉ ላይ አገልግሎት ይሰጣል ማለት ነው። ይህ እንግዲህ ተርሚናል ከዚህ ቀደም የሚሰጥበት አገልግሎት እንደምታውቁት መሬት ላይ ነበር። መሬት ላይ አገልግሎት በሚሰጥበት ጊዜ ኤፊሸንሲውም ወይም ደግሞ የመጫን አቅሙ በጣም አነስተኛ ነበር። ተሳፋሪዎችም ለፀሐይ ለአዋራ ተጋልጠው ነበር የሚጠቀሙት። አሁን ግን እንዲህ እንደምታዩት እኛ እንደቆምንበት መጠለያ ኖሮ ከጥቂት ንጥቂያ ዝርፊያም ተጠብቀው አገልግሎቱ በዘመናዊነት ሆነ። ሁለተኛ ከአዋራ ከፀሐይ ሰዎች ደህንነታቸውና ምቾታቸው ተጠብቆ የብዙሃን ትራንስፖርት አገልግሎትን አሁን ላይ በአገልግሎት እየሰጠ በሚገኘው በአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት አንበሳና ሸገር አውቶቡሶች ይህን የመሰለ ዘመናዊ ትራንስፖርት አገልግሎት እየሰጠ ይገኛል። ከአሁን በፊት በነበረውና አሁን በነበረው ልዩነት በጣም አለው። እሱም በፊት በነበረው በፀሐይ ላይ ነበር የምንጠቀመው። አሁን ግን ይሄ ተርሚናል ከተሰራልን ወዲህ በጣም አድቫንቴጅ አለው። ተጠቃሚ ነን። ህብረተሰቡ በተለይ ደሃው ህብረተሰብ በጣም ተጠቃሚ ነው። ለምን ቢባል ጥላ ላይ ተጠልሎ ነው የሚጠብቀው ተራውን። ፕላስ ደግሞ ለሌባ እንኳን አይጋለጥም። ለዚህ በጣም 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 የሚደገፍና የተባረከ ሀሳብ ነው። ይሄ ተርሚናል ሳይሰራ በፊት ከስተምራችን በፀሐይ በዝናብ እየተመታ ነበር አገልግሎቱ የሚያገኘው። ይህ ተርሚናል ተጀምሮ ካለቀ በኋላ ያው እንዳየሽው ከፀሐዩም ከዝናቡም ተርፎ አገልግሎቱን በማግኘት ላይ ይገኛል። ከመሰራቱ በፊት ያው ደጅ ነበረ ሰው የሚሳፈረው። ያው ፀሐይም ዝናብም ይኖራል። እንደየወቅቱ ብዙም የመሰናገር ነገር አይሮንም። የነበረው ፍሰት ከሰው ብዛት አንጻር ያው ለዝርፊያ ለተለያየ ነገር ይዳረጋሉ። ይሄ ግልጽ ነው፣ ማንኛውም ሰው የሚያውቀው ነገር ነው። ሲቀጥል እዚህ ጋር ግን መጥተው ከብዙ ነገር ነው የሚጠበቁት። እኔ ባየሁት እስካሁን ድረስ ማለት ነው በምንሰጠው ትራንስፖርት ላይ እናያለን። አሁን ግን እረፍት አድርገው እዚህ ጋር ቆይታ አድርገው ነው በጥሩ ሁኔታ ላይ የሚስተናገዱት ማለት ነው። ያለ ሁኔታ እንደዛ ነው ማለት ጥሩ ሁኔታ ነው ብዬ አስባለሁ። እዚህ ውስጥ ያለው ከዛ ከውጭ ማለት ነው። መርካቶ ተርሚናል ከስራ ከመጀመሩ በፊት መንገድ ላይ ነበረ የሚሆኑት። ያው ትንንሽ መጠለያዎች አሉት። ፀሐይ ላይ ነበረ ሰው የሚሰለፈው። እነዚህ ሁሉ መስመሮች ያው ከላይም ከታችም ብዙ መስመሮች ናቸው አሉት። እዚህ ወደ 13 መስመር አለ፣ ላይ ወደ 9 መስመር አለ። ረጃጅም መስመሮች አሉ። ልክ ያንን የሚጠብቀው ህዝብ በገበያና በገበያ መሀል ላይ ሆኖ ፀሐይ ላይ ቁጭ ብሎ የሚጠብቅበት ሁኔታ ነበረ። አውቶቡሶች ይዘገያሉ፣ ቶሎም ሊመጡ ይችላሉ። ግን ያን በመጠበቅ ፀሐይ ላይ ክረምት ሲሆን ብርድ ላይ ዝናብ ላይ የሚሆንበት የሚጠብቅበት ሁኔታ ነበር። ግን ይሄ ተርሚናል ከመጣ በኋላ ያው ወንበሮች አሉ፣ መቀመጫ ቦታዎች፣ ሽንት ቤት ቁጭ ብሎ ምንም ነገር ሳይነካው አውቶቡሶች የተለያዩ ዲስፕሌዎች አሉ። እነዛን ዲስፕሌዎች በማየት ቁጭ ብሎ ይጠብቃል። ጠብቆ በስነ ስርዓት ቲኬት ይቆረጥለታል፣ ገብቶ ይሄዳል ማለት ነው። በጣም አስቸጋሪ ነበር። ከአሁን በፊት ሰውም ስለሚበዛ መኪናም ትራንስፖርት ትራፊክ መንገዱ ስለሚጨናነቅ ብዙ ሰዓት ባስ ላይ ተቆይ ነበር። አሁን ግን እየተሻሻለ ነው። እዚህ ሳንቆም በፊት አንዳንዴ ሲሞላ ውጭ እንቆም ነበር። ፍሰቱ ውስብስብ ነበር። አሁን ጠቅላላ መኪናው ከግቢ ከመጣ በኋላ በዚህ ተርሚናል ነው የሚገባው። እዚህ ላይኛው ነው ያለነው። እታችኛው በቃ በተመደብንበት ቦታ ላይ ገብተን አገልግሎት የምንሰጠው እና ፍሰቱን አቀለውታል። ብዙ ነገር ያቀላል። ለምሳሌ በየመስመር ላይ ያው ቁጥር ይሰጥሻል። አውቶቡስ በቁጥር ነው የሚመራው። በመሰረቱ ሰዓታት አሉት የሚነሳበትና የሚደርስበት ሰዓት። እነሱን ልክ ስትመጪ የተቀመጡ ሰዎች የት እንደሚሳፈሩ ቢያንስ ታውቂያለሽ፣ የት እንዳሉ ታውቂያለሽ።
ወይም ደግሞ የት ናችሁ ብለሽ አትጠይቂም። እንደ ውጭ ባለው መንገላታት ምናምን አይደርስብሽም ማለት ነው። እዚህ ጋር ያለው በወንበር ላይ ባሉት በቁጥራቸው ትጭኛቸዋለሽ ማለት ነው። ይሄ ተርሚናል መሰራቱ አንደኛ ባሶች እንደፈለገ ለቁጥጥር እንዲመች አድርጓል። እነሱ ቢሮ ላይ ቁጭ ብለው የሚመጡ አውቶቡሶችን በስነ ስርዓት አመጣጣቸውን እያዩ እንዲቆጣጠሩ አስችሏቸዋል። ልክ እንደዚህ አይነት ተርሚናሎች መብዛት ነው ያለባቸው። ህብረተሰብ ፀሐይ ላይ፣ ብርድ ላይ፣ ነፋስ ላይ የተለያዩ ሁኔታዎች ላይ ተጋልጦ ከሚሆን እንደዚህ ቁጭ ብሎ ከሌባም ተጠብቆ ከአካባቢ ከተለያዩ ነገሮች ተጠብቆ ሴፍቲውን ጠብቆ የሚሄድበት ነው። አሁን ላይ ደግሞ የምንገኘው ሜክሲኮ ተርሚናል ነው። ይሄ ሜክሲኮ ዋቢ ሸበሌ ተርሚናል ብለን የምንጠራው ነው። ታክሲና የአውቶቡስ ትራንስፖርት አገልግሎት የሚሰጥበት ነው። በመጀመሪያ ዙር የኮሪደር ልማት ከለሙ ተርሚናሎች ቅድም ከጠቀስናቸው አንዱ ይሄ ነው። ቀድሞ ግን ምን ነበረ ለሚለው እዚህ እንግዲህ ሜክሲኮ ዋቢ ሸበሌ ፊት ለፊት ላይ አስፋልት ላይ ነበረ ተሳፋሪዎች የሚጫኑት ማለት ነው እና የሚወርዱበት። ስለዚህ አንድ መንገዱም ወደ 6 ሌን ነው። ከ6ቱ 2 ሌን ይወሰዳል። የትራፊክ ፍሰቱ ሞቢሊቲውን በዛው ልክ ይወርዳል። አሁን ግን ከመንገድ ዳር ውጪ በመሆኑ የትራፊክ ፍሰቱም ሜክሲኮ ላይ አሁን የተሳለጠ ሆኗል። የብዙሃን ትራንስፖርት ተጠቃሚም ደግሞ በተመቻቸ ሁኔታ አገልግሎት ያገኛል ማለት ነው ደህንነቱ ተጠብቆ። ስለዚህ ሁለቱንም ባማከለ መልኩ የያዘ የመሬት ላይ የብዙሃን ትራንስፖርት ተርሚናል ነው ማለት ነው። ፋሲሊቱ አሪፍ ነው። ከበፊቱ አይገናኝ። በፊት መንገድ ነው፣ ዋናውን መንገድ ይዘሽ ደርበሽ ነው የሚሰሪው። መኪና ይደርባል፣ መስመርተኛ መኪኖች ይመጣሉ። ውጣቲው መስመሩ ነው ግዴታው ነው ይሰራል እና ጫናም ለኛም ይበዛል። ትራፊኮቹ ይመጣሉ፣ ህግ እንዳይተላልፍ ይቀጣሉ። ግድ ነው እሱ። አሁን ግን የተሻለ አንድ ራሱ እንዲቻለ ስቴሽን አለ ማለት መኪናው መጥቶ የሚጭንበት ቦታ አለ የራሱ። ተርሚናሉ ከመሰራቱ በፊት የትራፊክ ፍሰቱ በጣም አስቸጋሪ ነበር። እኛ ያው ታክሲዎች አንዳንድ ሰዎች ወራጅ ሲሉ ለማውረድ ያው ትራፊክ ሲደርሳል። አሁን የተርሚናሉ ከተሰራ በኋላ ከትራፊክ መሳቀቅ ተገላግለናል። ህብረተሰቡም ለትራፊክ ግጭት እየተጋለጠ አይደለም። እዚህ ይወርዳል፣ ወደ ፈልገው አቅጣጫ ይሄዳል። የመንገዱም ያው አንዳንድ የተቆራረጡና ድፍን መስመሮች ነበሩ። ከተርሚናሉ ሲወጣም የተቆራረጠ መስመር ለመኖሩ ለኛ አሁን በጣም አሪፍ ነው። እዚህ ጋር የነበረው በጣም ትርምስ፣ ወረፋ፣ ግርግር፣ ለሌባ መዳረግ፣ ትርፍ መጫን አለ። አሁን ያለው ጥሩ ነው። ሰው ስርዓቱ ይዞ ይገባል። ትርምስ የለም፣ ግፊያ የለም፣ ለሌባ መዳረግ የለም እና የነዛ ተቃራኒ ሆኖ ነው ያገኘሁት። በውበትም ለኔም እይታ ለሁሉ ነገር ብቻ ጥሩ ሆኖ አግኝቼዋለሁ። በጣም ግርግርና እንትን ነበር፣ ጠባብ ነበር። ለመኪና ማደጋም ለአደጋም መለስ ጋላጭ ነበር። አሁን ደግሞ የተሻለ ነው፣ ሰፊ ነው። በጣም ብዙ ሰፊ ልዩነት ያለ ያኔ ከትራፊኩም ጋር ከምንም ጋር ተጋፍተን ነበር። አሁን እንደዚህ ተርሚናል ሆኖ በስራቱ ሰው ተሰልፎ እንትን ይላል። ኮሪደሩ ልማት ይዞ በመጣው ስራ ሸበሌን ብቻ ሳይሆን እንደ ቂርቆስ 5 ተርሚናል ነው ያገኘ ነው። 5 ትላልቅ ልክ እንደዚህ ያማረ ራሱን የቻለ መጸዳጃ ያለው ማረፊያ ቦታ ያለው የባስ የታክሲ መጫኛ በደንብ ያለው ነው ያገኘ ነው። ከዛም ውጪ ደግሞ ማውረጃና መጫኛ ራሱ መንገድ ላይም እንዲሁ የተሰራበት ሁኔታ ስላለ ቀድሞ ከነበረው ጋር ለማወዳደር እንኳን ፍጹም አይቻልም። አስፓልት ላይ ለሰልፍ አያመችም። እዚህ ቦታ ግን ሰፊ ቦታ ስለሆነ ሰልፍ ይዞ በስርዓት እንዳመጣጡ ተሰልፎ የኛም ቁጥጥሮች ራሱ ስራቸውን በተረጋጋ ሁኔታ አቴንዳንስ መያዝ ያለባቸው በአግባቡ ይዘው ከግፊያ ነፃ ሆነው የሚሰሩበት ሁኔታ ነው ያለው። በእኛ ውጤታማንን የምንለው ምልልስ ጨምሮልናል። ተርሚናል አካባቢ የሚዘጋጋው ሰልፍ ባሶችም ታክሲዎችም ዞረው ተራቸው ውስጥ ለመግባት ቢያንስ 15-20 ደቂቃ ያባክኑ ነበረ። አደባባይ ዞሮ ለመምጣትም የዛን ያክል። አሁን ግን መንገዱ በዚህ የእግረኛው መንገድ እንደዚህ በተሳለጠ ሁኔታ ሲሆን ምልልስ ይጨምራሉ። ምልልስ ጨመረ ማለት ደግሞ የሰልፍ የቆይታ ጊዜን ያሳጥራል። እኛ በዚህ በጣም ተጠቃሚ ነን። አሁን ላይ ደግሞ የምንገኘው ሱዳን ኤምባሲ አካባቢ የሚገኘው ሌላኛው ተርሚናላችን ነው።
ሜክሲኮ ሱዳን ኤምባሲ ተርሚናል እንለዋለን። እዚህ ተርሚናል ላይ እንግዲህ የአውቶቡስ ትራንስፖርት አገልግሎት ብቻ ነው የሚሰጠው። እዚህ ላይ እንግዲህ ያው አስቀድሞ መንገድ ዳር የነበረ ነው። ከመንገድ ዳር ወጥቶ የትራፊክ ፍሰቱንም በማያስተጓጉል የተሳፋሪዎችና የተጠቃሚዎችን ምቾትና ደህንነት በጠበቀ መልኩ ከመንገድ ዳር ወጣ ብሎ በዚህ መልክ በተመቻቸ ሁኔታ እንግዲህ በከተማ አስተዳደሩ ኮሪደር ልማት ከለሙ ከተርሚናሎች አንዱ ነው። እንደዚህ አይነት ቦታ ቢበዙ በጣም አሪፍ ነው። ሁሉ የተሻለ ነው። መንግስት ይሄን እንደዚህ አይነት ቦታዎችን ሌሎችንም ቦታ እንደዚህ ዞር እያለ ያየ እንደዚህ ቢሰራ በጣም ደስ የተሻለ ነው ብዬ አስባለሁ። እንግዲህ ዛሬ ላይ ያላየናቸውን በከተማ አስተዳደሩና በትራንስፖርት ቢሮ እንግዲህ የለሙ ያሉትን የተለያዩ ቀሪ መሰረተ ልማቶች፣ ተርሚናሎች፣ ፓርኪንጎች የመሰሉትን በቀጣይ ሌላ ዝግጅት የምንመለከት ይሆናል። ዛሬ ላይ ስለነበረን ቆይታ እናመሰግናለን።